ወደ ወንበዴዎቹ እየገባን ነው። እዚህ ሁሉም ተቆልፎባቸዋል። ሁለት የወንበዴዎች አባላት ሁሉንም ሰው አሸብረዋል። አሁን ሁሉም አንድ ቦታ ላይ ናቸው። ይህ ሁሉ የሆነው በኤል ሳልቫዶር ፕሬዝዳንት ነው። ሙሉ ሀገሪቷን የቀየራት። ለ10 ዓመታት የዓለም የወንጀል ዋና ከተማ ከመሆኗ ጀምሮ ዛሬ በዓለም ላይ ካሉ እጅግ አስተማማኝ ሀገሮች አንዷ ናት። የዚህ ሁሉ ምክንያት በዚህ ፕሬዝዳንት ነው። ናይቡ ቡከሌ ይባላል። የአረብ ዝርያ አለው። ቅድመ አያቶቹ በ19ኛው ክፍለ ዘመን ላይ ወደ ኤል ሳልቫዶር ተሰደዱ። የፍልስጤም ዝርያ አለው። አባቱ የኤል ሳልቫዶር ኢማም በመባል ይታወቁ ነበር። ስልጣን ከያዙበት ጊዜ ጀምሮ አገሪቷን መቀየር ችለዋል። ይህ በኤል ሳልቫዶር የሚገኝ ሲኮት የተባለ እስር ቤት ነው። በኤል ሳልቫዶር ዓለም ላይ ካሉ እጅግ በጣም አስተማማኝ እስር ቤቶች አንዱ ነው። በመጋቢት 2022 የአስቸኳይ ጊዜ አዋጅ ታወጀ። በዚህም 64,000 ወንጀለኞችን በቁጥጥር ስር ማዋል ችለዋል። ከዚያም ለወንበዴዎቹ አዲስ እስር ቤት ተገንብቶ በ2023 ተመረቀ። ስሙንም ሴኮት ብለውታል። እስር ቤቱ ይኸውና። አሁን በሲኮት መግቢያ በር ላይ ነው ያለነው። ደህንነቱ እንዴት እንደሆነ ተመልከቱ። ለመላው ዓለም እንዲያሰራጩ የሚዲያ ተቋማትን ይጋብዛሉ። ሕግን ለመጣስ ለሚደፍር ለማንኛውም ሰው እንደ መከላከያ ሆኖ ያገለግላል። ወደ ውስጥ እንግባ። ሲኮት 8 ግዙፍ የእስር ቤት ብሎኮችን ያቀፈ ሲሆን እያንዳንዳቸው በሺህ የሚቆጠሩ እስረኞችን መያዝ ይችላሉ። ሲኮት የተገነባው የአስቸኳይ ጊዜ አዋጅ ከታወጀ በኋላ ነው። የጅምላ እስር እየተካሄደ ባለበት ወቅት ወንጀለኞቹን ለማስተዳደር በጣም ሰፊ ቦታ ያስፈልግ ነበር። ይህ በላቲን አሜሪካ ትልቅ እስር ቤት ሲሆን 8 የእግር ኳስ ሜዳ ያክላል እና 40,000 እስረኞችን የመያዝ አቅም አለ። በውስጡ ዓለም ላይ ካሉ እጅግ አደገኛ ወንጀለኞች መካከል በላቲን አሜሪካ 2 ቡድኖች አሉ። እነዚህም ወንበዴዎች MS-13 እና ባሪዮስ 18 በመባል ይታወቃሉ። አሁን እናያቸዋለን እና አሁን እስር ቤት ውስጥ ናቸው። እነሱን ለመቅረጽ ፈቃድ የተሰጣቸው በጣም ጥቂት ሰዎች ብቻ ናቸው። ከእነሱ ውስጥም አንዱ እኔ ነኝ። እስር ቤቱ በ15 ሜትር ከፍታ ባላቸው ግዙፍ የኮንክሪት ግድግዳዎችና በ19 ሰዓት የሚቆዩ ማማዎች የተከበበ ነው። ከዚህም ማምለጥ የማይቻል ነው ይላሉ። የጸጥታ ሁኔታ ከፍተኛ ነው። እስር ቤቱ በ600 ወታደሮችና በ250 የፖሊስ መኮንኖች የተጠበቀ ነው። እነዚህ ጠባቂዎቹ ናቸው። እዚህ የጦር መሳሪያ ግምጃ ቤት አለ። ለማምለጥ የሚያስብ ሰው ካለ ምን እንደሚጠብቀው ብቻ ተመልከቱ። ኤል ሳልቫዶር ከወንበዴዎች ጋር ጦርነት አውጃለች። እነዚህን ሁሉ መሳሪያዎች ተመልከቱ። ሀገሪቱ የበለጠ አስተማማኝ ለማድረግ በሽብርተኞች ላይ ጦርነት አውጃለች። ለዚህም ብዙ ጥረት ያደርጋሉ። ይሄ ካቴና ነው። በዚህ ካቴና እጅና እግራቸውን አንድ ላይ ያስራሉ። በእነዚህ ነገር ሲታሰሩ ምቾት ሳይሰማቸው ሲራመዱ ታያላችሁ። እነዚህ ለአደጋ ጊዜ የሚለብሷቸው ልብሶች ናቸው። እነዚህ ሁሉ ዜጎችን ለመጠበቅ ለአንድ ዓላማ ያገለግላሉ። ይህ የአስቸኳይ ጊዜ አዋጅ ውጤት ነው። የህዝብ ደህንነት ቅድሚያ የሚሰጠው ጉዳይ ነው። የእስር ቤቱ ጠባቂዎች በተመለከተ እዚህ ላይ የተወሰነ መብቶች አሏቸው። ይሄ ለጥበቃዎቹ ነው፣ ለእስረኞች ሳይሆን። እስረኞቹ ከክፍላቸው መውጣት አይችሉም። ይህ ነው የሀገሪቷን ደህንነት የተጠበቀ ያደረገው። ለአገልግሎታችሁ እናመሰግናለን። ይሄ ለእስረኞቹ እንደሆነ ታስባላችሁ፣ ነገር ግን በእርግጠኝነት ለጠባቂዎቹ ነው። ምክንያቱም በዓለም ላይ ካሉ እጅግ አደገኛ ወንጀሎች መካከል ስለተከበቡ በደንብ ሊንከባከባቸው ይገባል። እነዚህ የጠባቂዎቹ የመኝታ ክፍሎች ናቸው። እዚህ ለ5 ቀናት ይሰራሉ፣ ከዚያም ለ5 ቀናት እረፍት ያደርጋሉ። ይህም ጂም ለጠባቂዎቹ ነው። ሁሉም ነገር ለጠባቂዎቹ ደህንነት ነው። አሁን ወደ እስረኞቹ ልንገባ ነው። ይህ የቪዲዮ በጣም አስፈላጊ ክፍል ነው። በዚህ በር አልፎ አንዴ ከገቡ በኋላ መቼም አይወጡም። እና አሁን ወደ ውስጥ እየገባን ነው። ወደ ወንበዴዎቹ እየገባን ነው።
Buenas tardes. ከቤተሰባቸው አባላት መካከል አንዳቸውም እንዲጎበኛቸው አይፈቀድላቸውም። ሁለቱም የወንበዴ አባላት አንድ ላይ ታስረዋል። እነዚህ እያንዳንዳቸው ከ200 በላይ ሰዎችን በመግደል በአስገድዶ በመድፈርና በሌሎች በርካታ ወንጀሎች ተሳትፈዋል። እነሱን ስታዩ አስፈሪ የሆነ ገጽታን ይሰጧቸዋል። እዚህ እጅግ በጣም ብዙ ጠባቂዎች አሉ። አገሪቷ ጦርነት ላይ ያለች ይመስላል። ሁሉም እያንዳንዳቸው እስረኞች አንድ አይነት ነጭ ዩኒፎርም ለብሰዋል። መብራቶቹ ፈጽሞ ሳይጠፉ ለ24 ሰዓት ይቆያሉ። ስለዚህ እስረኞቹ ሰዓቱን አያውቁትም እና በጠባቂዎቹ ክትትል ነው የሚመሩት። ምንም አይነት መጥፎ ባህሪ የማሳየት እድል የላቸውም። እያንዳንዱ ክፍል 100 እስረኞችን የመያዝ አቅም ቢኖረው በአንድ ክፍል ውስጥ 80 አልጋ ብቻ ነው ያሉ። ከቅዝቃዜ እንኳን የሚከለከሉበት ብርድ ልብስ የላቸውም። የተወሰኑት አሁን የአካል ብቃት እንቅስቃሴ እንዲያደርጉ ተፈቅዶላቸዋል። እስረኞቹ ከክፍላቸው እንዲወጡ የሚፈቀድላቸው በቀን ለ30 ደቂቃ ብቻ ነው። በሰውነታቸው ብቻ የአካል ብቃት እንቅስቃሴ ያደርጋሉ። Hay un clamor, abre los cielos sobre nosotros, abre los cielos, Señor, a llover. የሚፈቀድላቸው ብቸኛ እንቅስቃሴ ይሄ ነው። ሌላ ምንም ነገር እንዲያደርጉ አይፈቀድላቸውም። ንቅሳታቸው የትኛው ቡድን አባል እንደሆነ ያሳያል። የወንበዴዎቹ ንቅሳት ያለው ማንኛውም ሰው ወዲያውኑ ይታሰራል። ፖሊሶች ልዩ የንቅሳት ማውጫ አላቸው። እያንዳንዱ ምልክት የቡድኑን ግንኙነት ያመለክታል። አንዳንድ የወንበዴ አባላት ንቅሳታቸውን ለመቀየር ሞክረው ነበር፣ ነገር ግን አልተሳካላቸውም። እዚህ ነርሶች አሉ። ዶክተር በየቀኑ እነሱን ለማየት ይመጣል። እስረኞቹ መውጣት ስለማይፈቀድላቸው የሕክምና ባለሙያዎቹ ሁል ጊዜ መገኘት አለባቸው። አሁን በዓለም ላይ ካሉ ሁለት በጣም አደገኛ ቡድኖች መካከል ልናይ እየሄድን ነው። እነሱ በቀኝና በግራ በኩል ናቸው። አሁን 3 ወንጀለኞችን ያሳየናል እና ስለ ወንጀላቸው ይነግረናል። እነዚህ ለማህበረሰቡ በጣም አደገኛ ነበሩ። ንቅሳታቸው የትኛው አባል እንደሆነ ይናገራል። ይህ ሰው 5 ሰዎችን ገድሏል። ወደ ግዛቱ ስለገቡ ብቻ ነው የገደላቸው። ወደ ኋላ ዙር። ሁሉም ንቅሳት አላቸው። እሱ የኤምኤስ-13 አባል ነው። አራት ሰዎችን አግቷል። ከጎን የነበሩ 5 ሰዎችን ገድሏል። እነዚህ የትናንሽ ወንጀል ምሳሌዎች ብቻ ናቸው። ሶስተኛው እስረኛም የወንበዴዎቹ አባል ነው። ንቅሳታቸው እነሱን ለመለየትና ለመያዝ በጣም ቀላል አድርጎታል። ተመልከቱ፣ 18 የሚል ንቅሳት አለው። ይህ ማለት የባሪዮ 18 አባል ነው ማለት ነው። እንዲሁም የገደሏቸውን ሰዎች መቃብርና የራስ ቅል ንቅሳት አላቸው። ይህኛው የወደቁ የወንበዴ አባላትን ለማስታወስ ንቅሳት አለ። እንደ የራስ ቅል አድርጎ ተነቀሳቸው። እያንዳንዱ ንቅሳት ትርጉም አለ እና አሁን ሁሉንም ያዟቸውና በአንድ እስር ቤት ቆለፉባቸው። እነዚህ 2 ቡድኖች ጦርነት ላይ ነበሩ፣ አሁን ግን አብረው ታስረዋል። ሕይወታቸውን በሙሉ በዚህ አጥር ውስጥ ተገድበዋል። በፍጹም መውጣት አይችሉም። ይህ መጸዳጃ ቤታቸው ነው። አያችሁት? ጥግ ላይ ነው። እዚህ ለ2 ዓመት ቆይተዋል። እስር ቤቱ እንደተከፈተ ነው ሁሉም ወንጀለኞች ወደዚህ የተዘዋወሩት።
ጠባቂዎቹ ፊታቸውን የሚሸፈኑት ከእስረኞቹ አንዱ ቤተሰባቸውን አግኝቶ ሊበቀል ይችላል በሚል ፍርሃት ነው። አሁን ወደ ብቸኛ የእስር ቤት ክፍሎች እየሄደ ነው። እዚህም ማንኛውም ጥፋት የፈጸመ እስረኛ ወደዚህ ይመጣል። ይሄ ነው የሚያቆማቸው። ብርሃን የለም። እዚህ ብቻቸውን የሚታሰሩበት ክፍል ነው። ማንኛውም እስረኛ ጥፋት ቢፈጽም እዚህ ለ15 ቀናት እንዲቆይ ይደረጋል። ምግቦቻቸውን እንኳን ለመመገብ አይወጡም። ምግብ ወደ ውስጥ ይመጣላቸዋል። ባቄላና ሩዝ ብቻ ነው። ዶሮም ሆነ ስጋ የለም። ከዛም ከቡድኑ አባላት አንዱን ቃለ መጠይቅ አደረግኩለት። እሱ የኤምኤስ-13 አባል ነው። 30 ሰዎችን ገድሏል። Se lamenta uno, quizá uno se hace fuerte durante el día, pero en la noche uno solamente llora, encontrándose en esta condición. በየቀኑ እንደሚያለቅስና ባደረገው ነገር እንደሚጸጸት ይናገራል። ግን ጊዜ አልፏል፣ ጸጸት ይሰማኛል ይላል። ነገር ግን ፍትህ መጋፈጥ አለበት። በስንት ዓመቱ ነው ወንበዴ የሆነው? ከስንት ዓመት ጀምሮ ነው? ገና የ11 ዓመት ልጅ እያለ ነው ቡድኑን የተቀላቀለው እና አሁን ግን ሴኮት ውስጥ ይገኛል። ፕሬዚዳንቱ ያደረጉት ነገር ደፋርና ድንቅ ነበር። በ2019 ለመጀመሪያ ጊዜ ሲመረጥ የእሱ የማጽደቂያ ደረጃ 50% አካባቢ ነበር። ነገር ግን በ2024 በተካሄደ ምርጫ 85% በማግኘት በከፍተኛ ድምፅ አሸነፈ። ለምን ካላችሁ ምክንያቱም ለመጀመሪያ ጊዜ ህዝቡ ደህንነት ተሰምቶት ነበር። ይህም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።